ጉዟችን ወደ ውቢቷ ወንዶ ገነት መታደል ነው። ግራ ገብቶኝ ዝም በያለኝ ተፈጥሮን እያየን እንዴት እንደሚያምር ሲተራራውን በጣም ሰንሰለታማ ነው፣ አረንጓዴ ነው። በኢየሱስ ምስጥ ነው የሚያደርገው። መንገዱ ምንም ድካም ሳይታወቀን እኮ በቃ አለቀ። መንገዱ ራሱ በቃ ሳልጠግበው ዋናው ቦታ ሳልደርስ በቃ መጥቀብ አቃተኝ እኮ። በስተመጨረሻም ደርሰናል። ሆቴልና ሪዞርቱን እናያለን። አሸዋ ጻል የሚባለው ቦታ እንሄዳለን። ተፈጥሯዊ ስም ያለበትን ቦታ እናያለን። መዋኛ ገንዳና ሪዞርቶቹን እናያለን። ተራራውን አብረን እንጎበኛለን። አብራችሁን ቆዩ። ጉብኝታችን ቀጥሏል። ይህ አንድ ሱዳናዊ በጥምር ዜጋ እስራኤላዊ የሆነ የቀድሞ የአልበሽር ጋርድ ነው። የሱ መኖሪያ ቤት ነው ተብለናል። ይህ አስጎብኛችን ፒተር ይባላል። አብረን እንጎበኛለን። አብራችሁን ቆዩ። ጉዞ ወደ አሸዋ ጸበል ወንዶ ገነት። አረኔ ደከመኝ ትላለህ። ልቤ ልተፋው ነው። ዳገቱ ከባድ ነው። ጽናቱን እሱን የድካሜን ውጤት አሸዋው ተደርሰን ደግሞ አብረን ምናየው ይሆናል። ተከተሉ። ጉዞአችንን እንቀጥላለን። አሸዋ ጸበል የሚባል ቦታ እስከደርስ ድረስ በጣም ጓጉቻለሁኝ። ይሄ ከዛ የሚመለሱ ሰዎች አሉ። ምንም የለም ሰላም ነው እያለኝ ነው። ጠይቄው ነበረ። ኑ ወንዶ ገነትን ጎብኟት፣ ሁሉ ነገር ፒስ ነው፣ ሰላም ነው እየተባለን ነው። አረንጓዴነቱ በጣም ነው የሚገርመው። እግዚአብሔርን ቀጥላለን። እኔ ቦታው ላይ እስከደርስ ድረስ በቃ በጣም ጓጉቻለሁ። ምን አይነት ተፈጥሮ ነው! ምን አይነት በኢየሱስ በጣም ነው የሚያምረው። እኮ ግራ ገባኝ እኮ። ዋው! ተፈጥሮን እያደነቅን ጉዟችን እንሸከሽኳለን። አሸዋ ጸበል የሚባለው ቦታ እስከደርስ ድረስ ያለኝ ጉጉት በጣም ከፍተኛ ነው። መንገዱ ምንም አድካሚ ቢሆን ፋይናሊ ማየት ያለብን ነገር ለማየት በጣም ነው ጓጉት። ፋይናሊ የደረስን ነው ይመስለኛል። አዎ ደርሰናል። እዚሁ ነው። እዚህ ጋር እንደምንመለከተው ውሃው 86 ዲግሪ ሴንቲግሬድ ነው። በጣም ሙቀት ነው። ዋው! ሰዎቹ አሸዋ ላይ ተከምረው በደረታቸው ተኝተው ነው የምናያቸው። እዚህ ጋር ከተለያዩ በሽታዎች እንደሚፈወሱ ነው የተነገረን። ሲዳሚኛ ነው እያወሩ ያሉት። በጣም ፈዋሽ ነው። በጣም ሙቀቱ በእጅ ለመንካት አሸዋው ሞክራለሁ። በጣም ነው የሚያቃጥለው። በእጅ አይነካም። ለመልመድ በጣም ከባድ ነው። በተለይ ምንም እንደዚህ ሙቀት ቦታ እንትን ሄዶ ለማያውቅ ሰው በጣም አስቸጋሪ ነው። እዚህ ጋር አስጎብኛችን እንደሚነግረን ከሆነ ከተለያዩ በሽታዎች እንደሚፈወሱ፣ ከብርድ፣ ከቁርጥማት፣ ከተለያዩ ከዲስክ መንሸራተት እንደሚፈወሱ ነው እየነገረን ያለ ነው። በመጨረሻም ደግሞ አሁን ደግሞ ወደ ምንጩ መነሻ እየሄድን ነው። ወደ ምንጩ ዋና መነሻ ነው እየሄድን ያለን። ተከተሉ። ጉዞአችን ይቀጥላል። ሸከተፍ እያለን ተፈጥሮ ኑና ሀገራችሁን ጎብኙ። ዲያስፖራዎች ኑ። ካሜራማናችን በርታ እንጂ ደከመኝ አይሰራም። ይሄንን እድል አታገኙ። የወፎች ድምጽ ነው እንደዚህ የሚሰማው። ድምጽ እየሰማችሁት ነው። ግን እዚህ ምንም የሚያስፈራ ነገር የለም። ምንም እንስሳ ምናምን የለም። ነብር አለ። ጅብ አለ። ኧረ ጋይስ አነር አለ። ዱኩላ አለ። ከርከሮ አለ። ነብር አለ። አነር አለ። ዱኩላ አለ። ከርከሮ አለ። ነብሩ ሳይበላም በጊዜ ነው ይሻላል። አሁን እየፈራሁ ነው። እባብ አለ። ኧረ እባብም አለ። አይወግሩስ እባብ ዘንዶ አለ። ዘንዶ የለም። አታስፈራር። እባብ አለ። ነብር አለ። አነር አለ። ዱኩላ አለ።
ግን ነብሩ ማታ ማታ ነው የሚወጣው እንዴ? ቀን አይወጣም ያለው ማን? ልቁ ያ ባሮ ተራራ ይባላል። ባሮ ተራራ አባሮ የሲዳሞና የኦሮሞ ድንበር ነው። ኦኬ። ከዛ ወደዛ ከጀርባ በኩል ኦሮሚያ ነው። ከዛ ወደዚህ ሲዳማ ነው። ኦኬ። ዋው አባሮ ጫት የሚባላል እዚህ ተራራ ላይ። ይሄንን ጫት ከቃማችሁት እንዴት እንደሚያደርጋችሁ እየተባለ ነው። ጉዞአችን ይቀጥላል። አሁን ደግሞ ወደ ምንጩ መነሻ ቦታ እየሄድን ነው። የምንጩ መነሻ አብረን እናያለን። ተከተሉኝ። ዋው በጣም ነው የሚያምር። እንዴት እንደሚጨስ እያያችሁት ነው። በእግዚአብሔር ስም በጣም ነው የሚያምረው። ማርያምን ድምፁ ራሱ እንዴት ነው የሚማርከው። ዋው ይሄ ውሃ ደግሞ ወደታች ቁልቁለቱን የሚዘገዘግና ወዴት ነው የሚሄደው? ወደ መዋኛው ገንዳ የሚሄደው ውሃ ነው። እዩት ሙቀቱ እንዴት እንደሚጨስ እዩት። 86 ዲግሪ ሴንቲግሬድ ነው። ጉዞአችን ይቀጥላል። ወደ መዋኛው ገንዳ ነው በመቀጠል የምንሄደው ደግሞ ማለት ነው። እነዚህ እንዳለ የምታዩት ከአዲስ አበባ የመጡ መኪኖች ናቸው። እዚህ ለመታጠብ የመጡት። ውሃው በጣም ፈዋሽ ነው በነገራችን ላይ። ወንዶ ገነት ሪዞርት እና ሆቴል ገብተናል። የመዋኛው ግቢ መግቢያ በዚህ በኩል ነው። እንግዲህ ይሄ እንደምትመለከቱት ግቢ ውስጥ የሚገኝ ትልቁ ወንዝ ነው። ፏፏቴው በጣም ነው የሚያምረው። ዋው ድምፁ ራሱ ማራኪ ነው። በጣም በስም ነው የሚያድሰው። በኢየሱስ ስም በጣም ነው የሚያምረው። ሲላሳያችሁ ሾኩሽኩን ያርገው ፏፏቴ ድምፁ በጣም ይመስጣል። ከዚህ በመቀጠል ወደ ዋና ቦታችን እንገባለን። ውሃው በጣም ነው የሚያቃጥለው። ለመንካት ራሱ ይከብዳል። ኑ ተከተሉኝ። ዋው ውሃው እግዚአብሔርን በጣም ነው የሚያቃጥለው። ሰውነቴን ንቃ እንዲ ግራ ገባኝ። ለመልበል በጣም አስቸገረኝ። ሰውን ቀለል አድርጎ ነው የሚታጠበው። ካጠገብ ያለውን ሰው ይትን ቀለል አድርጎ ይታጠባል። እኔ ውሃውን ስነካው ራሱ አልቻልኩትም። ሙቀቱ በጣም ላጥ ነው የሚያደርገው። በኢየሱስ ከባድ ነው። ምንም ማስለመድ አልቻልኩም። ይሄ እንደምትት ቀስ በቀስ ለማስለመድ እሞክራለሁ። ፋይናሊ ለመርኩት። እየተግባባን መጣን። እንዲህም ሆኖ ግን እየቻልኩት ነው። በጣም የሚያቃጥለው ይሄ በጣም ያቃጥላል። ለመልመድ ራሱ በጣም አስቸጋሪ ነው። ይሄ ደግሞ እዛው መታጠቢያ ቦታ ያለ ተፈጥሯዊ ነው። እግዚአብሔር ይት ይሄ ያላን ሰው ሰራሽ አይደለም፣ ተፈጥሯዊ። እንግዲህ እግዚአብሔር ምን ያህል እንደባረካት ሀገራችን ማየት እንችላለን። እንደዚህ የዚህ ጋር መስጥ ብዬላችኋለሁ። ተመስጫለሁ። እስኪም ተመስጥኛል። ለጀርባ ህመም በጣም አሪፍ ነው። በስማ ትውስት ነው የሚያደርገው። ውስጥ ያለው ነገር ንቅል ነው የሚያደርገው። ፋይናሊ አሁን ወደ መዋኛ ቦታችን እንሄዳለን። የመዋኛ ህጎቻችንን አንበብ አድርገን ወደ ዋናው ቦታ እንቆሰቆሳለን። እየገባን ነው። ዋኝ ነው ዛሬ። ብዙ ዋናም አልችልም። እንደምታዩት ገንዳችን የሚመስለው 3 አይነት ገንዳ ነው ያለው። በጣም ረጅም አለ፣ በጣም አጭር አለ እና መካከለኛ አለ። ያው መርጣችሁ መግባት ነው። ውሃው አሁንም በጣም ነው የሚያቃጥል። ይህ ስንቡጥ ያርቂት እንግዲህ ዋና አልችልም ገና። እኔ ሁለተኛ ቀን ምናምን ዋና ሞክሬ አላውቅም። እየተጨራጨርኩ ነው። ይሄ ብዙ ሰዎች ይዝናናሉ። ዜጎች ሁሉ አሉ። ከጀርቤ እንደምትመለከቱት ፈረንጆች ናቸው። በጣም ውሃው በጣም ሙቅ ከመሆኑ የተነሳ በጣም ያዝናናል። በቃ እንጃ ውጡ አያሰኝም። በጣም እንግዲህ ረረጭኝ። እዚህ ጋር ደግሞ ምን አይነት ሰው ነው እንዴ? ቀስ ብለው ዋኝ እንጂ አንተ እዛ ጋር ደግሞ ትልቁ ገንዳ ይሄ ነው። እዚህ ጋር ዋኘት እያደረግን ነው። አንድ ዋና ይኸው አሳ በሉት። እንግዲህ እንዴት እንደሚዋኙት ሸምጠጥ እያደረገ ነው። ይችላል እሱ ጎበዝ ነው። በጣም ነው ያስቀናኝ። እኔ ባለመቻሌ አዝኛለሁ። ውድ ቤተሰቦቼ እንግዲህ ወንዶ ገነት ላይ ያለኝ ቆይታ ይሄን ይመስላል። በሚቀጥለው ደግሞ የት ቦታ እንዲላችሁ የምትፈልጉ ቦታ ካለ ኮሜንት ላይ ጻፉልኝ። አብረን እንቆያለን። ወዳችኋለሁ። ቻው፣ ጤና ይስጥልኝ።